እዛው ተረገሬ ከምልሽ ጋር ደግሞ እኔን ጦስ ልከተኝ እኮ ነው ምድረ ጦሳ አልልም እኔ ጉዴው ቢያት ያው ከባሎቻችሁ ጋራ ካልተመቻችሁ ኦኬ የምን መግደል ነው? አንደኛ አምላክሽን አሳዝነሽ፣ ሁለተኛ ቂሊንጦ ገብተሽ፣ ሶስተኛ ልጆችሽን ያለ እናት እንዲኖሩ ፈርደሽባቸው። ጨምላቃ አትወጪም ግዴታ አለብሽ ወይስ አንቺ አስሮ አስቀምጦሻል? አትወጪም ካልፈለግሽ የምን መግደልና የምን መጨማለቅ ነው? ወንድ ልጅ ዘለሽ ራሱ ስትመጪ ደስ አይልም። ወንድ ነው፣ እንደ ወንድነቱ መከበር አለበት። ካልተመቸሽ ውጪ አትኖሪ ከሱ ጋር። ምን ትጨማለቂያለሽ? ጨምላቃ ይደፍቅሻል። እዛ ምንም ቢሆን ወንድ ልጅ ትንሽ የለው። ጨምላቃ የማታከብሩትም ወደ አታግቡ። ወንድ ልጅ ክብር ይፈልጋል ከምንም በላይ። አንቺ ካለሽ ውበትና አንቺ ካለሽ እንትን በላይ ክብሩን ይፈልጋል። አክብሪው መጀመሪያ። ባሌ እንዲህ ነው ባለች ይሄ ጨምላቃ እዚህ የመጣችሁ የምታሰጡት ነገር ሀቢብቲ እኔ ባሌ ምናምን እዚህ ስል ጉለት ሳይኖርበት ቀርቶ መሰልሽ እንዴ? የባሌን ጉለት እኔ ነኝ የምሸፍንለት። እኔ እኮ ሚስቱ ነኝ። እሱ እኮ የኔን ጉለት ሸፍኖልኝ የእሱን ጉለት ሸፍኝለት ነው እንጂ መልካሙን ማውራው። እኛ መልአክ ነን እንዴ እዚህ የምንኖረው? ውዴ በቀን 10 ነው የምንጣለው። እሱ በዚህ በኩል ነው የሚሄደው ላል፣ እኔ ደግሞ በዚህ ነው የምለው። በስንቱ ነው እኮ ተጋጅተን ስንጣላ እዚህ መጥቼ ግን አመግሰዋለሁ። ውዴ ሸፍኝው። ምን ትጨማለቅ ያለሽ እዚህ መላጣ ተበቃ። ሁሉም እንኳን ሌላ አይደለም እናትና አባትሽ ጋር እየኖርሽ ራሱ ትጣያለሽ። ከእናትሽ ጋር ራሱ ትጣያለሽ። ከአባትሽ ጋር ትጣያለሽ። እና ከባልሽ ጋር ብትጣይ ታዲያ ብርቅ ነው? ምኑ ገረመሽ? እግርና እግር እንኳን ሲሄድ እኮ ይጋጫል። ብርቅ ነው? እዚህ የመጣችሁ አትበሉ። ወይ ስታገቡ ህፃንነታችሁን ጨርሳችሁ አግቡ። ደግሞ ከእናንተ ጋር እንጨቃጨቅ እንደኛ። ባሌ እንዲህ ያደረገኝ፣ ባሌ ደብደበኝ፣ እኔ ራሴን ላጠፋ ነው። ታስረሽ ነው ወይስ ፍቅሩ አገረሸብሽ ሲመታሽ? እና አትወጪም? አትሄጂም? ምን ቤት የለሽ? እንኳን ባይኖርሽም ለዚህ እኮ ነው ሴቶች ስራ ስሩ። ውላችሁ የምትገቡበትን ምረጡ። የባሎቻችሁ ሸክም አትሆኑ። ሜካፓችሁንና ሁማኔራችሁን ተደቅናችሁ ምን ቅንቅና ያርጋችሁ። ኦኬ መጀመሪያ ተሰተሪ ውዴ። ውሳታሽ የምትገቢውን ነገር አስተካኪ። ነገ ባይሄድ ማለት ነው ልጆችሽን ማሳደግ አያቅትሽም። የባላችሁ አናት ላይ ትቀመጣላችሁ። ከሱ ጋር ከወጣችሁ ሁማኔር የሚገዛላችሁ የለም፣ ሜካፕ የሚገዛ የለም፣ ጥፍር የሚደቅናላችሁ የለም። እራሳችሁን ነው የምታጠፉት። እየተደበደባችሁ ትኖራላችሁ። ዩ ዶንት ሃቭ ኮንፊደንስ ውዴ። ስራሽን ስሪ፣ ወጣሽ ግቢ። ኦኬ የማንም እንትን አትደገፊ፣ እንደዚህ አትደገፊ ውዴ። ኮንፊደንስ ይኑርሽ። ውለሽ የምትገቢበትን ስራ ሊኖርሽ ይገባል። ስንትን ጠለጠይ እንደ ወፍ ዘራሽ ማለት ነው። ስትዞሪ አትዋይ። ምንድነው መጅለጥለጥ? ነገ ምን እንደምትሆኝ አታቂም ውዴ። የት እንደምትወርቂ አታቂም። ከባልሽ ብትለያየ አንቺ በቃ አፈርነሽ የለሽም ውዴ። በቃ እንደዚህ ኩንቱምቱም ብለሽ ነው ቤት ውስጥ የምትገቢው። ካለሱ መቆም እንደማትቺ ነው የሚያምነው። ለዛ ነው 24 ሰዓት ሲደበድብሽ ውሎ የሚያድረው። ስራ ስሩ፣ አትጅለጥለጡ። ስሩ፣ ውላችሁ የምትገቡበት ምናምን። ነገ እንኳን ማንም መጣ ማንም ሄደ በህይወታችሁ ውስጥ በቃ ካልሆነ አልሆነም ነው። ሰርታችሁ ነው የምታድሩት። አለቀ። ካልሆነ አልሆነም ነው በቃ ህይወት ይቀጥላል። ምንም አዲስ ነገር የለው። እዚች ምድር ላይ የማያልፍ ነገር የለም። በነገራችን ላይ የማያልፍ ነገር የለም። ዛሬ ላይ ፍቅር እንደሆናችሁ
ወይ ትቀጥላላችሁ ወይ ላትቀጥሉም ትችላላችሁ። ሁሉም ነገር እንደ ዛሬ ላይሆን ይችላል። ስለ ነገ ፈጣሪ ነው የሚያውቀው። አንዳንድ ጊዜ ደግሞ አስቦ መጓዝ አስቦ መራመድ ለነገያችሁ መልካም ነው። በጣም ብዙ ሴቶች የምትሸወዱት በእንደዚህ አይነት መንገድ ነው። ያበላችኋል፣ ያጠጣችኋል፣ የምትፈልጉትን ያደርግላችኋል፣ እንደፈለገ ይጫወትባችኋል። ኖ ሀቢብቲ ነው። አክብሪው። ወንድ ልጅ ክብር ይፈልጋል፣ ታከብሪዋለሽ። የሚገባውን ክብር፣ የሚገባውን ቦታ፣ ኦኬ፣ የሚገባውን እያንዳንዱ ነገር ትሰጪዋለሽ። እያንዳንዱ እንደ ባል ታከብሪዋለሽ፣ እንደ ባል ትወጂዋለሽ፣ እንደ ሚስት ደግሞ ለባልሽ ማድረግ ያለብሽን ነገር ታደርጊያለሽ። ከአንቺ ምንም እንዳይጎልበት ታደርጊያለሽ። ከዛ በተረፈ አይሙቅሽ ውዴ። ጎረቤት ምን ይለኛል ምናምን፣ ይሄ ጓደኛ ምን ይለኛል፣ እሷ እኮ እንዲሁና ምን አገባኝ እኔ ስለ ጓደኛ ስለ ጎረቤት። የኔን ህይወት ይኖርልኛል ምን አይገባኝ። እኔ አሁን ሳገባም ሰው ምን አገባው። ነገም ደግሞ ፈጣሪ ነው የሚያውቀው። እንደ ፈጣሪ ባለው ነው የምኖረው። ኦኬ፣ ፈጣሪ ባለው ነው የምኖረው። ሰው ምን ይለኛል ምናምን የለም። እኔ ጋር ምን አገባው። እኔ ስቃጠል የሚቃጠላለ ወይስ እኔ ስቦትም ይሞታል? እዚች ምድር ላይ ግን አንድ ነገር ልንገር። እዚች ምድር ላይ ምንም ቢፈጠር እንኳን ሌላ አይደለም በጣም የምወደው ለኔ ብሎ ብዙ የሰው ፊት ያየው የገረፈው ድንጋይ እጁን እየቆረጠ ያሳደገኝ አባቴንም አጥቻለሁ። ምንም አይገርመኝም። አባቴን ራሱ አጥቼ ኑር ያለው እንኳን ሌላ አይደለም። የወደደኝን ወድጄ ያከበረኝን አክብሬ፣ ገባችሁ? ለኔ ከሚሳሳልኝ ሰው ጋር ነው የምኖረው። ከሚሳሳል እንኳን ሌላ አባቴን አጥቼ ኑር ያለው። ኦኬ፣ ለዛ መቼም ማላደርገው ራሴን አላጠፋም። ለምን አይቆስልም? ቆስዬ ለምን እቺ አጥንቱኛ ነው? ራሴን አላጠፋም በፍጹም። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ግን ራሴን አጥፍቼ ከአምላኬ ጋር ማልገናኝበትን ነገር ማድረግ አልፈልግም በፍጹም። ይሄ ግን የኔ እንትን ነው። ኔቨር አላጠፋም ራሴ። እግዚአብሔር ቀናለሁ። አሁን ልሻቅል ነው ውዴ፣ ልሻቅል ነው ውዴ። አንዱ ትላንትና